መጀመር እንችላለን። ኦኬ፣ አመሰግናለሁ። ዳኛቸው አስረስ እባላለሁ። የቡሬ ተቀናጀ አግሮ ፕሮሰሲንግ ኢንዱስትሪያል ፓርክ ኃላፊ ወይም ስራ አስኪያጅ ነው። እንግዲህ የቡሬ የተቀናጀ አግሮ ፕሮሰሲንግ ኢንዱስትሪያል ፓርክ ለመገንባት በቅድ የተያዘው በ1000 ሄክታር መሬት ላይ ነው። በዚህ በ1000 ሄክታር መሬት እንግዲህ ለማለት ተብሎ የታሰበው በ3 ተከታታይ ምዕራፎች ነው። የመጀመሪያው ምዕራፍ በ264 ሄክታር መሬት ላይ ግንባታው ሙሉ በሙሉ ተጠናቆ እንግዲህ ባለሀብት ወይም ደግሞ አልሚዎችን እየሳብን ያለንበት ሁኔታ ነው ያለን። እንግዲህ እስከ 2015 በጀት ዓመት መጨረሻ ድረስ ከፍተኛ መነቃቃት የነበረበት ኢንዱስትሪ ፓርክ ነው። እስከዛ ጊዜ ድረስ ወደ 38 የሚሆኑ ባለሀብቶች ወይም አልሚዎችን ወደ አግሮ ኢንዱስትሪ ፓርካችን ማስገባት ችለናል። እንግዲህ ሁለተኛውና ሶስተኛው ምዕራፍ ይሄ የመጀመሪያው ምዕራፍ ቅድም የጠቀሱት 264 ሄክታር መሬቱ ሙሉ በሙሉ ባለሀብት ከገባና ወደ ማምረት ከተሸጋገረ በኋላ ሁለቱ ቀሪዎቹ ሁለተኛውና ሶስተኛው ምዕራፍ ቦታዎችን የማልማትና ባለሀብት የመሳብ ስራው በቀጣይነት የሚሰራ ይሆናል ማለት ነው። እንግዲህ ቡሬ ተቀናጀ አግሮ ፕሮሰሲንግ ኢንዱስትሪያል ፓርክ ስንል ማዕከል የሚያደርገው ቡሬን ብቻ አይደለም። እንግዲህ ታሳቢ የተደረገው ምስራቅ ጎጃም፣ ምዕራብ ጎጃም እና አዊ ዞን የሚባሉ ሶስቱን ዞኖች ነው። ይሄ በሌላኛው አጠራሩ የደቡብ ምዕራብ አማራ የተቀናጀ አግሮ ፕሮሰሲንግ ኢንዱስትሪያል ፓርክ ነው የሚባለው። ይሄ የሚባልበት ምክንያት እንግዲህ ዋናው ፓርክ ቡሬ ላይ ይገባ እንጂ 7 ቅርንጫፎች ወይም 7 መጋቢዎች እዚህ ዋናው ፓርክ ላይ ለሚገኙት አምራች ኢንዱስትሪዎች የሚያስፈልጋቸውን ጥሬ ዕቃ በአይነት በመጠንና በጥራት የሶርቲንግ ግሬዲንግ እና ፓኬጂንግ ስራዎችን በመስራት ለዋናው ፓርክ ውስጥ ለገቡት ማኑፋክቸሪንግ ኢንዱስትሪዎች የሚመግቡ አርቲሲ ብለን የምንጠራቸው ወይም የመጋቢ ተቋማት አሉ ማለት ነው። እንግዲህ ቡሬ አግሮ ፕሮሰሲንግ ኢንዱስትሪያል ፓርክ ወይም የደቡብ ምዕራብ አማራ የተቀናጀ አግሮ ፕሮሰሲንግ ኢንዱስትሪያል ፓርክ የሚለው አደረጃጀቱን በአጠቃላይ ስናየው ይህንን ይመስላል ማለት ነው። እንግዲህ እስካሁን ባለው መጀመሪያው ምዕራፍ ቅድም እንደጠቀስኩት 38 ባለሀብቶች ገብተዋል። ከዛ ውስጥ ወደ 19 የሚሆኑት አልሚዎች በተለያዩ የግንባታ ደረጃዎች ላይ የሚገኙ ናቸው። ቀሪዎቹ ደግሞ በሞቢላይዜሽን ፔሪድ ወይም የቅድመ ዝግጅት ስራዎችን አንዳንድ ማቴሪያሎች በማቅረብ